ሰዎች የሚወዱ ጥንካሬ እስካለ ድረስ ነው። ምን ይሉሃል መሰለህ? እሱ እኮ ያመነበትን ነው የሚያደርገው ይሉሃል። ለምን? ስትጠነክር ራስ ላይ ስታተኩር ሁሉም ያከብሩሃል። ባይወዱህ ራሱ በልባቸው እነሱም እንዳንተ መሆን ይፈልጋሉ። ለራስ ቅድሚያ ስጥ። እሳቱ ላይ የምትጣደው እኮ አንተ ነህ። ምንም ቢሆን ብትታመም፣ ችግር ቢደርስብህ፣ ብትከስር ቤተሰብ ጓደኛ አይዞ ሊልህ ይችላል እንጂ ህመምህን አብሮ አይታመም። አብሮ ገደል አይገባም፣ ግን አይዞ ይልሃል። እንዴ መቃብር ሲገባ አብሮ የተቀበረ ሰው አይታችሁ ታውቃላችሁ? ማንም አብሮ አልተቀበረም። ይሸኟችኋል እስከ መቃብራችሁ። ቀብረዋችሁ ወይኔ ወይኔ ብለው ይመለሳሉ። ከዛ ከትንሽ ዓመት በኋላ ትረሳላችሁ። ለራስ መኖር መጀመር አለብህ። ለራስ የምትሰጠውን ቦታ መቀየር አለብህ። ቅድሚያ ለራስ ስጥ። የምታደርገውን ነገር ታምንበታለህ። ለህይወት በጣም ወሳኝ ነው። አንተ ካመንክበት ሌሎች ምንስ ቢሉ፣ ዓላማህን ካላወቀው ግን ሰዎች ይነዱሃል ወደ ፈለጉ